ቢፈጠፈጥ ማንንም ሰው መመለስ አይቀርም ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስን ማማቀው አሁን የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለች ብዙ ሰው ሁሉም ሰው ያውቃል ሚዲያ ላይ ያለኝን ፍቅር ማለት ነው እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመልሳለሁ ሁሉ ብዬ ተናግሬያለሁ ኦርቶዶክስ ሰዎች ኦርቶዶክስ እንደው ፈርሳ እንደ ፕሮቴስታንት መሆንን ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም እንግዲህ በፕሮቴስታንት ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው መጽሐፍ ቅዱስ ደስ ከሚላቸው ጋርም ደስ ይበላችሁ ነው የሚለው ሰው ሲያዝን ማዘን ነው ያለብን እንደ ክርስቲያን እንጂ ዛጋ ወዴት ነው ሄደው ወደ ማን ሄደው ያለን እንድንመራመርና እንድንፈርድ እግዚአብሔር ቃል አይፈቅድልንም በህይወት እንዳለ አንድ ሰው ወንጌልን ሰብከው ይገባል ልንናገር ይገባል ከሄደ ግን ሄደ ነው በቃ ወዴት ሄደ የሚለው እሱ እግዚአብሔር ራሱ ነው የሚያውቀው ባለቀ ሰከንድ በሰከንድ ውስጥ እየሄደኮ ንስሐ ገብቶ ጌታ ሆይ ምሕረት አድርግልኝ ብሎ እኮ ከሄደ አሁን በመንግስት አስበኝ ብሎ ከሄደ ልክ እንደዛ በቀኙ እንደተሰቀለው ሰው እኮ ወደ መንግስተ ሰማያት ይሄዳል ብለን ነው ምናምን ስለዚህ ሰው እዚህና ሄደው እዛ ነው ይሄደው እያሉ ሰዎች ላይ ጀጅ ማድረግና በሐዘን ላይ ሐዘንን መጨመር በተለይ ቤተሰብ በጣም ያዝናል ይጎዳል ሰው ሲሞት ከባድ ነው በጣም ኦሬዲ ሐዘኑ አድቅቋቸው ይያለ እንደገና ደግሞ ጥራሽ የሄደበትንም እንዲጠራጠሩና እንዲፈሩ ወደ ሲሆን ነው ሄደው ብለው እንዲያስቡ ደግሞ ማድረግ ሌላ በደል ተጨማሪ በደል ነው ብዬ ነው ማምነው አጽናኑ ነው የሚለው መጽሐፍ ቅዱስ ሰዎች ሲያዝኑ እንድናጽናና ነው የሚናገረው ወንጌል የርህራሄ እምነት ነው ሰው ለሰዎች ስለመራራት ነው ሰዎችን ስለማስጨነቅ አይደለም እና እውነት ነው ሰዎች በክርስቶስ ካላመኑ እንደማይድኑ እኛ ሳይሆን መጽሐፍ ቅዱስ ይናገራል ሁላችንም እናውቃለን ግን እንዲህ አይነቱን ነገር ስንናገር ጊዜ አለ ቦታ አለ የሚነገርበት አለ ሁሉም ስፍራ ላይ ሰዎችን ኦፌንድ ማድረግ ወንጌል አይደለም ሰዎችን ማሳዘን ህርት ማድረግ ማቁሰል ወንጌል አይደለም እንደውም እንዲጠሉ ሳናስበው ለወንጌል ያላቸው እይታ እንዲጣመሙ ልናደርጋቸው እንችላለን ጨካኞች ናቸው አይራሩም ለሰው ካዘነ ሰው ጋር አብረው ያዙ በሰው ሀዘን ይሳለቃሉ የሚል አይነት እይታ እንዲኖራቸው ልናደርጋቸው እንችላለን ከዚህ በፊት አንድ አርቲስት ሞቶ የዛሬ ስንት አመት እንደዛ አይነት ነገሮች ሚዲያ ላይ ሲዘዋወሩ አየሁና አዘንኩ በጣም ወዴት ነው ሄደው እንደዚህ ነው ዘፋኞች ባካችሁ ጌታን ተቀበሉ እንደዚህ ሆናችሁ እንዳትሞቱ ምናምን የሚል ነገር ባካችሁ አትበሉ ብዬ ጻፍኩኝ ባካችሁ ተው ካዘኑ ጋራ እንዘን አብረን በሰዎች ሀዘን ላይ ገና ሳይነሱ ከሀዘናቸው ሳይነሱ ሀዘን አንጨምርባቸው ብዬ ተናገር ጻፍኩኝ አንድ ሰው ደውሎ እንደዚህ ልክ አይደለሽም እንዴት እንደዚህ ያለሽ ምናምን አለኝ አይ ልክ ነኝ አልኩት መጽሐፍ ቅዱስ የሚለው እንደዚህ ነው ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው ወንጌል ይሰበካል እውነት ነው ግን የግዴታ ሰዎችን እያሳዘነን አይደለም ሰዎችን እያጽናናን ነው ወንጌል መስበክ ያለብን እንጂ እናንተ ልጅ እኮ ሲኦል ነው ሄደው ያልናቸው በተዘዋዋሪ ኢንዳይሬክትሊ በቀጥታም ባይሆን ኢንዳይሬክትሊ እንደዛ ያልናቸው አይደለም ወንጌል የሚሰበከው ብያልኩት ያው አንደርስታንድ እንድታደርጉ የምፈልገው ሰዎች የደረሱበት የብስለት አይነት ይለያያል ሁሉም ሰው ጌታን አውቆ መንፈሳዊ የሆነውም ሰው የብስለት ሌቭል አለው ሁሉም ሰው እኩል አይደለም ብስለቱ አንድ ሰው እንደዛ አለ ማለት ወይ ሁለት ሰዎች እንደዛ አሉ ማለት ሁሉም ሰው እንደዛ ያስባል እንደዛ ያምናል ማለት አይደለም ሁሉም ፕሮቴስታንት ሁሉም ወንጌላውያን እንደዛ ነው የሚያስቡት ወይ የሚያምኑት አሉት ግንቦት 16 የምታገባት ባለቤት የማን ደጋፊ ናት ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት ስለዚህ በሃይማኖቴና በክለብ ያልደራደርም ነው አዎ ኦኬ ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም አዎ ሁሉም አላለም እንደገና ደግሞ የሌላ እምነት ተከታይ ይሆናችሁ እንደዚህ ብሎ አላለም የሌላ እምነት አልነካም የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ እኔም ማገባት እምነቷ ፕሮቴስታንት የሆነች ወይ ሙስሊም የሆነች ወይ ኦርቶዶክስ ተዋህዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ
እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም። መልስ ያላገኘውለት ጉዳይ ነው። በስፖርት ጋዜጠኝነት ላይ የምታውቁት ወንድማችን አሉላ ኦርቶዶክሳዊ የሆነችን ሴት ነው ማግባት የምንፈልገው በማለቱ ብቻ ሌላ የሌሎችን እምነት የሚያጠላሉ ነገሮችን ሳይናገር ኢቭን የራሱን እምነት በሌላ አይነት ወይ በመስበክ አይነት እንኳን መንገድ ሳይናገር ስለ ግል ኦፒኒየኑ ተጠይቆ የትርታ ኤፍኤም አይደል ትርታ ኤፍኤም ምናምን ነገር ላይ ነው የሚሰራው ነው ብዙ ስለማልከታተል ነው እና የግል ኦፒኒየኑን የተጠየቀው ምን አይነት ሴት ነው የምታገባው ሲባል የማንቸስተር ደጋፊ የሆነችን ሴትንና ኦርቶዶክሳዊ የሆነች ሴት ካልሆነች አላገባም የሚል ግላው የሆነ ፈቃዱን ነው የመለሰው። እና በዚህ አጋጣሚ ማለት ምን ፈልገው የትርታ ኤፍኤም ስፔሻሊ የሥራ አመራር የሆናችሁ ሰዎች ወንድማችን አሉላ እኛ ሌላ ምንም አይነት በስራ ገበታው ላይ ችግር እንዲፈጠርበት አንፈልግም። ሌሎች በስራው ላይ ባሉ ጉዳዮች ላይ ብዙ እኛ ጣልቃ የመግባት ፍላጎትም መብቱም የለንም። ነገር ግን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። በዚህ ጉዳይ ላይ አሉላን ከስራ ማስወጣት ማለት በነገራችን ላይ የስናት ፐርሰናል ጉዳይ ለኦርቶዶክስ ቤተክርስቲያን ያላችሁን ንቀትና ያላችሁን ዲስሪስፔክት ነው በአደባባይ ገልጣችሁ እያሳያችሁ ያላችሁት።